አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ኑ እንጀራ እንብላ። ዛሬ ምሳኔ ገብዣችኋለሁ በእኔ ሂሳብ ማለት ነው። ይሄ ሁላችሁ ምሳ ልንበላ ነው እና ኑ እንብላ። ይሄ ሁላችሁ ሱሃ አቅርበናል፣ ጁዝ አቅርበናል። እዚህ ደግሞ ረከቦት፣ እዚህ ደግሞ ጀበና አቅርበናል። ይሄ ሁላችሁ እና ኑ ምሳ ዛሬ በእኔ ሂሳብ እኔ ልጋብዛችሁ ማለት ነው። ኑ ምሳ እንድትበሉ እና ደህና ናችሁ? ስራ እንዴት ነው? ጤንነት፣ አፍያ፣ ኢባዲያ ሁሉ ሰላም ነው ወይ? እኔ ጋለሁ አልሐምዱሊላህ። በዛው አጋጣሚም እኮ ታልነግራችሁ ቀርቼ ነው አዲስ ቤት ገብቻለሁ። ያው ቤቴን እያሳየኋችሁ ነው ማለት ነው። ይሄ ሳሎኑ ነው። ቤቴንም እያሳየኋችሁ ነው። ሳሎን ላይ ነው ያለሁት። እዚህ ደግሞ አንድ ጠርዛለች። ጥርዝ ተነጋገር እንጂ አኮረፍሽሳ ሩዙን አፈቃ መሰል እንጀራ ታቀርብላት እናንተ ምን አስደነገኩሽ? ያ ሩዝ እንትን የቀረ ጊዜ ነው እንጂ እና ይሄ ሁላችሁ አዲስ ቤት ገብተናል። ፏ ብትን ብለናል። ቡና ልንጠጣ ነው። 7 ሰዓት ነው አለው። ምሳ ሰዓት ነው። የናፈቃችሁም ደግሞ እንግዲህ እንደዛ ነው። ይሄ ሁላችሁ ቤት ይሄንን ይመስላል። አዲሱ ቤት ማለት ነው። የስተዛሬው የምታውቁት የምኖርበት ቤት ሌላ ቦታ ነበር እና ይሄ ሁላችሁ በዚሁ አጋጣሚ ደግሞ ጂፕሰም ኮርኒስ የምታሰሩ ሰዎች ይሄ ሁላችሁ የኔ ኮርኒስ ይሄንን ይመስላል ማለት ነው። እና ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ላይክ አርጉ፣ አትጥፉ። እስቲ እንደው ሞቅ ሞቅ አርጉ። ታራ ቤቴ እንትታችሁት እኮ ቀዝቅዟል። ቤቴ በጣም ቀዝቅዟል። እና ይሄ ሁላችሁ ውድ ቤተሰቦቼ